እኔ ከባለጌ ጋር እንትን ቦታ መሰዳደብ አይቻልም። ሀቢባ ገነት በእንደዚህ መሰዳደብ ነው የስድብ ነው። ህዝቡን አክብሩ ፕሊስ ፕሊስ፣ አትሰዳደቡ። ለመነጋገር ነው እዚህ ጋር ያለ ነው፣ ለመሰዳደብ አይደለም። ህዝብ ይታዘባቸዋል። ራሄል አልተሳደበችም። አየሽ፣ አንቺ ስድብ ስትጀምሪ እሷም ቀጠለች። ፕሊስ ከስድብ ነፃ ሆነሽ ጉዳዩን ብቻ አስረጂ። ገባሽ? ሀቢባ እሺ፣ አትሰድብሽም። እኔ ኃላፊነቱን ወስዳለሁ። አትሰድብሽም። ሚውት አድርጊ ራሄል። ገነት ፕሊስ፣ ህዝቡን 16,500 ነው። ገባሽ አይደለ? እዚህ ጋር አንድ ሰው ይዞሽ ሄዶ እንዴ ላንቺም ጥሩ ነው ተብሎ የሚሰጥ እሷ አንቺ እኮ ታውቂያለሽ፣ ግን ስለተምታታ የኖረች ራሄል ሚውት አታብሪ። የፈጠረሽ አምላክ ራሄል ሚውት አታብሪ። ከራስ ሳይደርስ ከራሽ አይደለም፣ ከራሽ ሳይደርስ ሚውት አታብሪ። እሺ ቆይ፣ የመጀመሪያው ጥያቄ ገነት፣ ለመጀመሪያ ጊዜ ጠንቋይ ቤት ይዛሽ ሄደችው ራሄል ናት? አንቺ ከሷ ጠንቋይ ቤት አታውቂም? ሁሉም እነንትና ሜዳሉ ብለኝ እሷ ናት ነይ የሆነ ነገር አርጋሽ ለኢትዮጵያ ጀምሮ ነው የምታውቀው። ህዝብ ያውቃታል። የጁኒ ህዝብ ያውቃታል። ራሄል እባክሽ፣ እሺ ቆይ ልንገርሽ፣ ሁሉ ጠንቋይ ወይኔ ራሄል በፈጣሪ ስመራን ሴት ያውቃታል። ገነት የምትታወቀው በእንደዚህ ነው፣ በሌላ ስራ ነው። እሺ ሚውት አድርጊ። ወይኔ እኔ እንዳንቺ ማምልቴን አልቆምም። አቢቤ ማምልቴን አልቆምም። ቤት ውስጥ ስትሰሪ እዛ ማምልቴን አልቆምም። ናይ ማጦን እኔ ሁልሽ ባለትዳር ነኝ። ሶሪ የሀገሩ ዜጋ ነው አግብቼ እየኖርኩኝ ያለሁት። እንዳንቺ እንኳን ሱሪዬ ያገባሁሽ ሴት ጀመረች ማስፈራራት። ወይኔ ገነት ነው ማሪ፣ የሰው ልጅ በዜግነቱ አይለካም። ፈርስት ኦፍ ኦል ባንጋሊም ታግባ አይደለም ሶሪያው ምሳሌውን ነው የምትለውን እየሰማሻት ነው አይደለ? ምን እንደምልሽ የጀመርሽው አንቺ እየሰማሻት አረኛ ቤቱን ገልብጠ ነው እንዳኔ ዳራ ህዝብ እየታዘባችሁ ነው እናንተ ህዝብ እኔ ሀኤን ከሷ ስለምወስድ ቴንኪው። እንደዚህ አትበይ ገነት፣ ተይ። ሀቅ ከፈጣሪ ነው እንጂ ከሰው አይወሰድም። ተይ። አሁን ገነት ራሄል ሚውት አታብሪ። ከዚህ በኋላ ረጅም ሰዓት ሰተን ሰምተንሻል። አሁን ገነት እሷ ጋር ያለውን ነገር ትናገር። ማን ጋር ችግር እንዳለ እንዳንረዳ እኮ ሁለታችሁም እኩል እያወራችሁ አስቸገራችሁ። ኧረ በፈጣሪ ገነት ሚውት ነሽ፣ ሚውትሽን አንስተሽ አብሪ። ራሄል ሚውት ባበራች ቁጥር ሚውት አርጓት ሞዴሬተሮች፣ ያለ ተሯ ሚውት ስታበራ። እሺ አልኩሽ እኮ አቢባ፣ ይኸውልሽ እንደዚህ አይነት ቦታ በህይወቴ ዘመንም የእጄ ማላቅም ይዛኝ ሄደችው ራሄል ናት። ይዛኝ ሄዳ ምን አለችኝ? ሴቲቷ ቀጭስ ሴት፣ ረዥም ሴት፣ የሆነ ብዙም ረዥም አይደለችም፣ ልጅ ያላት ወንድ ልጅ ያላት፣ ድምጿ ጎረን የሚል ፀጉር ቤት ያላት፣ $5000 የወሰደችብሽ ሴት፣ የተበደረች ሴት፣ በዛ ብድር ብር ተሰርቶብሽ ነው። ስለዚህ ይሄን ስትልሽ ይህን ስትነግርሽ ጠንቋይዋ ራሄል ነበረች። ሰምታለች። በጣም ጥሩ ለመሰለሽ ሄድኩት። ሱሱም ሁሉም ሄዱበታል ስትለኝ ነው። ችግር የለውም። እሺ በጣም ጥሩ ሄድሽና ስትነግርሽ ነበረች። አሁን እኛ እዛ ጋር ስላልነበርን የነበራችሁት አንቺ ጠንቋይዋና ራሄል ስለነበሩ ምንድን ነው ማስረጃችን? የእውነት ከጠንቋይዋ አፍ ይሄ ቃል ለመውጣቱ ራሄል አላለቻትም ሴትዮዋ እያለች ነው። አንቺ ሴትዮዋ ብላኛለች እያለች ነው። ይሄው እንትናም አለች እኮ ፍሬ አለች። ሄደ ስላልነበረችም አብራችሁ ከሌለች ነግረናታል። ስንመጣ በነገረን እንዴት ማማን ይነገራት? ለፍሬ እኔ እና እሷ ነግረናታል። እኔ እና ራሄል፣ አንቺ ለብቻሽ ራሄል ኖ ሁለታችንም አንድ ላይ ነው የነገርናት። ኦኬ አንድ ላይ ከነገሩ እየተጀመረ ነው። ኦኬ አንድ ላይ ፈልገኛለኝ። ራሄል ቁጭ በይ እንዴ ህዝቡን አይብለሽ አታውቅም። ፍሬ አታውቅም። በቃ የነበራችሁት ይኸውላችሁ፣ የነበራችሁት ሁለታችሁ ናችሁ። ሶስተኛዋ አካል ጠንቋይዋ ናት። ጠንቋይዋ ይሄን አለች ተባለ አይደለ? እኛ ማስረጃ የለንም። ጠንቋያም ቪዲዮ ቀርጻችኋት ቢሆን ኖሮ ቮይስ ሪከርድ አድርጋችኋት ቢሆን ኖሮ ጥሩ። አሁን የፍሬ ምስክርነት በቂ አይደለም። ለምን? ፍሬና ራሄል ጸበኛ ናቸው። ገባሽ? ራሄልን ለመበቀል ያልተባለውን ልትል ትችላለች። የሰው ምስክር፣ በተለይ የጸበኛ ጓደኛ ምስክር ብቁ ሊሆን አይችልም። አንድ ሰው ባይጣላ ራሱ በገንዘብ ተገዝቶ የውሸት ሊመሰክር ይችላል። ትክክለኛ ማስረጃ፣ ትክክለኛ ምስክር ማለት በሰላሙ ሰዓት ሲነገር የተቀዳ ቪዲዮ
አይሻልም? ሰው በገንዘብ ይገዛል። ገባሽ? እኔ አሁን ፍሬ እዚህ ጋር እንዳትቀየሚኝ፣ በገንዘብ ተገዝተሻል ኦር ራሄልን ለመበቀል እንዲያርገሻል ምናምን እያልኩሽ አይደለም። እያልኩ ያለሁት ይፈጠራል በሰዎች መካከል። ስለዚህ ጠንቋይዋ አሁን ሱሱ መተታም እየተባለች ቤሩት ላይ ስራ ያላት ሰው ናት። ፀጉር ቤት ውስጥ የምትሰራ ሰው ናት። ሁላችንም ስራ መተታም አንቺም ሂውማን ሄር አንቺም ፀጉር ቤት አለሽ፣ እሱም ፀጉር ቤት አላት። የምትሰሩት ሚዲያ ላይ ነው። ስለዚህ ማን ነው እናንተ መተተኛ ከሆናችሁ ማን ነው እናንተ ጋር መጥቶ የሚሰራው? ስሟን ትፈልገዋለች፣ አንቺም እንደዛው ስምሽን ትፈልጊዋለች። ይፈልጓለሁ እዚህ ጋር እኮ ሆን የሚያመጣው ማና ሱሱ ናት እኮ የመጣችው። መታኝ እንዲህ እየተባለ ነው እንዲህ እየተባለ ነው ስትለኝ፣ አዎ እኔ ግን ሴቲቷን አላመንኳትም። ሪታ ይዛኝ ሄዳለች፣ አላመንኳትም። እና ይሄ ነገር ያከሽፋል ብላ የሰጠችኝን እንኳን ባህር ነው የጣልኩት ብዬ ገባሽ አይደለ አልኳት እንጂ እኔ እሷ ባመጣ ይሄን ወሬ ራሱ አላወራም ነበረ። ራሷ ሱሱ መታ ባጠ። ስለዚህ አሁን እኮ ችግሩ እኮ ተገኘ። የነገራት እንትና ናት፣ ፍሬ ናት የነገረቻት እንጂ ለሱሱ ወሬ ነው ብዬ እኔ ለራሴ ጾመኛ ነኝም እንደዚህ አይነት ነገርም ሱሱ እንደዚህ አቢባ ጋር ስትል ከጾም በኋላ ይሁን ከጾም በኋላ እንገባለን ስላት አላስቻላትም። ገባች፣ እኔም ገባሁኝ። ገባሽ አይደለ እንጂ እኔ አሁን ጦንቃይ ቤት ባቅ ኖሮ እንዴ ሪታ ይዛኝ ትሄዳለች? ራሷ ናት አንቀልቅላኝ ይዛኝ ሄደችው። ሱሱ ሲሆን ነገር ብታረግብሽ ሳለችኝ ሄደች። ሴቲቷ ስትለኝ አላመንኳትም። ሴቲቷን እሷ ብትሞላትስ ቀድማ ደውላላት እንደዚህ እኔ ሴጣንን እንደዚህ አይነት ነገር ስለማላመልክ አልኳት። ለዛ ነው እስካሁንም ተረጋግጬ እንጂ እኔ ሪታን እኔ በህይወቴ ዘመን እዚህ ቤሩት ላይ እሷ ናት ይዛኝ ሄደችው። በህይወቴ ዘመን የኢትዮጵያ ቁጥር ሁሉ ልክል አሁን ላሳይሽ የላከችልኝ የቤተሰቦቿን እንኳን እዛ አለ ምን አለ እንደዚህ ባሌ እስከ እንትን ድረስ ሄዶ እንትን ይላል ስትለኝ በውስጥ ልከልሻለሁ። ያወራችኝንም ቁጥሩንም እኔ ባለጌ ሴት አይደለሁም። እኔ ተቆንጥጬ ያደኩኝ ሴት ነኝ። እንደዚህ አይነት ቦታ ምረግጥም ሴትም አይደለሁም። ሀምድላ ምንም ያሳጣኝ የለም ፈጣሪ። እንኳን እንደዚህ ትርኪ ምርኪ ቦታ ልሄድ ወሰደችኝ፣ ጣልኩኝ ባህር ውስጥ። እሷም ነበረች